ቃል ኪዳን በነገረ ድህነት ከዲያቆን ያረጋል አበጋዝ በሐሰሳ የቀረበ። በኃጢአት ድካም ሳለን በቸርነቱ የወደደንና ያዳነን መሆኑን በማድነቅ ሐዋርያው እንዲህ ይላል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ከቁጥር 6 እስከ 9። ቅዱስ ጳውሎስ በሚገባ እንደገለጸው እኛ ጻድቃን ሆነን ክርስቶስ ቢሞትልን ኖሮ ምናልባት ብዙም ላይደንቀን ይችል ይሆናል። ምክንያቱም ለጻድቅ ሰው ተላልፎ የሚሞት ምናልባት ይገኝ ይሆናልና ነው። ነገር ግን ኃጢአተኞች ሳለን ስለኛ መሞቱ እግዚአብሔር ለኛ ያለውን ፍጹም ፍቅርና የቸርነቱን ገናናነት ያስረዳል። ለምሳሌ ለሞት የሚያበቃ ወንጀል ሰርቶ ሞት ለተፈረደበት ኃጢአተኛ ሰው እኔ ሞታለሁ ብሎ ራሱን አሳልፎ የሚሰጥ ማን ነው? ክርስቶስ ለኛ ያደረገው ይህን ነው። በኃጢአታችን ሞት የተፈረደብን የሞት ሰዎች ሳለን በፍጹም ፍቅሩ ስለኛ ራሱን ቤዛ አድርጎ ሰጠልን። ስለኛ ሞተልን፣ በሞቱም ከሞት አዳነን፣ ሕይወትን ሰጠን። ይህ የእርሱ የጸጋ ስጦታ ብቻ ነው። የኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6። ይህን ሁሉ ቸርነት ያደረገልን የሞት ሰዎች ሳለን በማይነገር ፍቅሩ ሕይወትን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አሜን። ሰውን ለማዳን ምን ያስፈልገዋል? ሰውን ያዳነው የእግዚአብሔር ጸጋ መሆኑ ተገልጿል። መዳን የእግዚአብሔር ፍጹም ነፃ ስጦታ ጸጋ ነው። በተሰጠው የመዳን ጸጋ ተጠቃሚ ለመሆን ከእያንዳንዱ ሰው የሚጠበቅ ነገር ደግሞ አለ። ይህም ጸጋውን በፈቃድ የመቀበልና ጸጋውን የማግኛ መንገድ ማለት ነው። የተፈጸመውን ድህነት ለመሳተፍና ጸጋውን ገንዘብ ለማድረግ የሚያስፈልጉ ማለት ነው። ሐዋርያው የእግዚአብሔርን የማዳን ነገር ሲገልጽ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው በማለት ንጹሕ ባሕሪ የሆነ ክርስቶስ ስለኛ ኃጢአት ኃጥእ ተብሎ መከራ በመቀበሉ የኛ ኃጢአት መወገዱንና በእርሱ ኃጥእ መባል እኛ የእግዚአብሔር ጽድቅ መሆናችንን ገለጸ። በመቀጠልም እንዲህ አለ። አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21። ይህም ማለት እግዚአብሔር ያደረገልንን የማዳን ጸጋ ለመቀበል ከኛ የሚጠበቀውን ምንም እንኳን የምናደርገው ነገር ለጸጋው ምንም የማይመጥንና እዚህ ግባ የሚባል ባይሆንም ነገር ሳናደርግ እንዳንቀር ነው። ይህም እያንዳንዳችን ማድረግ ያለብን የራሳችን ድርሻ ያለ መሆኑን በግልጽ የሚያስገነዝብ ነው። ከእርሱ የሚጠበቅበትን ለማይፈጽም ሰው የእግዚአብሔር ሰውን ማዳን ብቻ በራሱ ተጠቃሚ አያደርገውም። አንድ ሰው ለመዳን የሚከተሉትን መፈጸም ይኖርበታል። 1. እግዚአብሔር ሰውን ለማዳን በፈቃዱ ያደረገውን ነገር ሁሉ ማመንና መቀበል ወይም እምነት። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከመወለድ ጀምሮ ለሰው ሲል ያደረገውን መጠመቁን፣ ዞሮ ማስተማሩንና ያስተማረውን ቃልና ትእዛዝ ማመንን፣ መከራ መቀበሉን፣ በመጨረሻም በራሱ ፈቃድ ለእኛ ሲል መሞቱን፣ መቀበሩንና በሦስተኛው ቀን መነሳቱን እናም በ40ኛው ቀን ወደ ቀደመ ክብሩ ማረጉን። በአጠቃላይ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የምታምነውን ሁሉ በፍጹም ልብ ማመን ያስፈልጋል። እግዚአብሔር እኛን ለማዳን ያደረገውን ልዩ ቸርነትና እናምነው ዘንድ የገለጠውን እውነት፣ አስተምሮ ወይንም ሃይማኖት የማያምን ሰው ሊድን አይችልም። እግዚአብሔር ያደረገውን ቸርነትና የፈጸመውን ድህነት ለማያምን ለዚያ ሰው ልክ የሰው ድህነት ገና እንዳልተፈጸመ ይሆንበታል። ይህ ማለት በኢየሱስ ክርስቶስ የማያምን ሰው አሁን እየኖረበት ያለው ዘመኑ ዘመነ ወንጌል ዓመተ ምሕረት ቢሆንም እርሱ ግን በዘመነ ኦሪት በዓመተ ፍዳ እንደነበሩት ሰዎች ይሆናል ማለት ነው። በእርግጥ እንዲያውም በዚያ ዘመንም ወደፊት በዘመነ ወንጌል የሚሆነውን በእምነት አሻግረው ያዩና በተስፋ የጠበቁ ደጋግ አበው ነበሩ። ከዘመኑ ሳይደርሱ
እንደደረሱ ሆነው ስጋዌው ከፊታቸው ግልጽ ብሎ እየታያቸው ዕለቱን እንደተፈጸመ እያደረጉ ትንቢት የተናገሩ ነቢያትም ነበሩ። ይህ አማኔ ግን በዘመነ ወንጌል እየኖረ በዘመነ ብሉይ እንደነበሩት አሕዛብ ያለ ነው። ወንጌላዊው ቅዱስ ዮሐንስ በኢየሱስ ክርስቶስ የሚያምን ሰው ስላለው ዘላለማዊ ሕይወት በተመለከተ ሲናገር በወልድ ያመነ የዘላለም ሕይወት አለው ካለ በኋላ በክርስቶስ የማያምነው ሰው ደግሞ ምን እንደሚገጥመው ሲናገር በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ያለው ለዚህ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ጌታችን በቅዱስ ቃሉ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም በማለት ማመን የሕይወት መንገድ መሆኑን አስተምሯል። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል በማለት በእርሱ ማመን የድኅነት መሠረት ሲሆን አለማመን ደግሞ የፍርድና የሞት መንገድ መሆኑን ግልጽ ባለ ቃል አስረድቷል። ዮሐንስ ወንጌል ምዕራፍ 3 ቁጥር 18፣ ምዕራፍ 4 ቁጥር 5፣ ምዕራፍ 5 ቁጥር 10 ጌታችን የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት፣ ከአንተም ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላከኝ አመኑ በማለት እምነት እርሱ የነገረንን ቃል መቀበልና ማመን መሆኑን ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 በአጠቃላይ እግዚአብሔር እርሱን ማወቅ በምንችለው መጠን እናውቀውና እናምነው ዘንድ ወደ እውነት ይመራን ዘንድ በቅዱስ መጽሐፍ የገለጠውን እውነት መቀበልና ማመን ለድኅነት የግድ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና እንደተባለ ዕብራውያን ምዕራፍ 11 ቁጥር 6 ሃይማኖት የድኅነት መሠረት ነው። ቤት ያለ መሠረት ሊቆም እንደማይችልና በአየር ላይ ሕንፃ መገንባት እንደማይቻል ሁሉ የዘላለማዊ ድኅነት መሠረትም ሃይማኖት ነው። ለመዳን አንድ አምላክ የሆነውንና በአንድነቱ ውስጥ ልዩ ሦስትነት ያለውን የሕያው ባሕሪ የእግዚአብሔርን ሕልውናውን፣ ፈጣንነቱን፣ አዳኝነቱን ማመን የእግዚአብሔር ወልድን ሥጋዊን ሞቱን፣ ተዋህዶውን፣ ትንሣኤውን ማመን ለመዳን ሊታለፉ የማይችሉ ቁልፎች ናቸው። ያለዚህ እምነት ወይም ከዚህ የወጣ እምነት አያድንም። 2. ለድኅነት መሠረታዊ የሆኑ ምስጢራትን መፈጸም። ከማመን ቀጥሎ ለድኅነት ወሳኝና አስፈላጊ የሆኑ ምስጢራትን መፈጸም ይገባል። እነዚህም በመጀመሪያ ጥምቀት፣ ቀጥሎ ሜሮን እናም ቅዱስ ቁርባን ሲሆኑ ከዚህ በኋላ በሕይወት ሂደት ለሚገጥሙ ነገሮች ደግሞ ንስሐ ናቸው። ምስጢረ ጥምቀት። በጥምቀት ከክርስቶስ ሞትና ትንሣኤ ጋር እንተባበራለን። ሐዋርያው ይህንን እንዲህ በማለት ገልጾታል። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሮሜ ምዕራፍ 6 ከቁጥር 5 እስከ 6። ይህም ማለት ከክርስቶስ ሞትና በሞቱ ከተገኘው ሕይወት ጋር የምንተባበረው በጥምቀት አማካኝነት ነው። ክርስቶስ ወደ መቃብር ወርዶ 3 ቀንና 3 ሌሊት እንደቆየ እኛም የፈለገ ዮርዳኖስ አምሳል በሆነው ውሃ ውስጥ 3 ጊዜ በመግባት ከሞቱ ጋር መተባበራችንን እንመሰክራለን። ከዚያም ክርስቶስ ሞትን በራሱ ኃይል ድል አድርጎ እንደተነሳ እኛም ከውሃው በመውጣት ትንሣኤውን እንመሰክራለን። እንዲህ በማድረግም ሞቱን በሚመስል ሞት እንመሰክራለን። እንዲህ በማድረግም ሞቱን በሚመስል ሞት ከእርሱ ጋር በመተባበር በትንሣኤውም እንተባበራለን። ማለትም ዘላለማዊ ለሆነው የሕይወት ትንሣኤ ዕድምተኞች እንሆናለን። በዓለ ሰዊትን ለማክበር ከየሀገሩ መጥተው በኢየሩሳሌም ተሰብስበው የነበሩ አይሁድ ቅዱስ ጴጥሮስ የዘላለም ሕይወትን ይወርሱ ዘንድ ሲያስተምራቸው በትምህርቱ ልባቸው ተነክቶ ምን እናድርግ ብለው ለጠየቁት ጥያቄ ይድኑ ዘንድ መጠመቅ እንዳለባቸው ሲያስረዳቸው ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ነበር ያላቸው።
የሐዋርያት ሥራ ምዕራፍ 2:38 ይድኑ ዘንድ የሐዋርያትን ትምህርት ሰምተው በጌታ አምላክነት ያመኑ እነ ሊዲያ፣ ቆርኔሌዎስ፣ የወህኒ ጠባቂው ሁሉ ተጠምቀዋል። የሐዋርያት ሥራ ምዕራፍ 10 ቁጥር 47፣ የሐዋርያት ሥራ ምዕራፍ 16 ቁጥር 15 እንዲሁም ቁጥር 33። ስለዚህ የሰው ልጅ ይድን ዘንድ በአብ በወልድ በመንፈስ ቅዱስ ስም ሊጠመቅ ይገባዋል። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20። በዚህ አይነት ያልተጠመቀ ከክርስቶስ ጋር ኅብረት የለውም። ክርስቶስ በሞቱ ሞትን ድል ማድረጉን አምኖ ይህንን እምነቱን በጥምቀት ስላላስመሰከረና ሞቱን በሚመስል ሞት ወደ ውሃው ውስጥ በመግባትና በመጠመቅ ከእርሱ ጋር ስላልተባበረ በትንሣኤው ሊተባበር ማለትም የሕይወት ትንሣኤን ሊያገኝ አይችልም። ክርስቶስ በሞቱ ሞትን የደመሰሰው መሆኑ ከላይ ተገልጿል። አስቀድሞ ነቢዩ ኢሳይያስ በትንቢት ሞትን ለዘላለም ይውጣል በማለት ነቢዩ ሆሴም ሞት ሆይ መውጊያህ የት አለ? ሲኦል ሆይ ማጥፋትህ ወዴት ወዴት አለ? በማለት የተናገሩት የሞት ድል መነሳት በመድኃኒታችን ከተፈጸመ በኋላ ሐዋርያው ይህንኑ አስታውሶ ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መነሳትህ የት አለ? በማለት በሞት ላይ የተነገረው ትንቢት መፈጸሙን ገለጸ። የኢሳይያስ ትንቢት ምዕራፍ 25 ቁጥር 8፣ ሆሴዕ ምዕራፍ 13 ቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 15 55። ይህ የሞት ድል መነሳት ለእያንዳንዳችን የሚደርሰን በእምነት ተመስርተን ሞቱን በሚመስል ሞት በጥምቀት ውስጥ ስናልፍ ነው። በጥምቀት ከእርሱ ጋር በመተባበር ካልሆነ በስተቀር በሞት ላይ በአዋጅ የተደረገው ድል መነሳትና ሽረት ለማንም ሊደርሰው አይችልም። ለዚህ ነው በዮሐንስ ወንጌል ላይ እንዲህ የሚለው በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ዮሐንስ ወንጌል ምዕራፍ 3 ቁጥር 36። ለሕይወት የሆነ አዲስ ሰውነትን ገንዘብ የምናደርገውና ክርስቶስን የምንለብሰው በጥምቀት ነው። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋልና እንዳለ ገላትያ ምዕራፍ 3 ቁጥር 27። ያልተጠመቀ ሰው ክርስቶስን ሊለብስና አዲስ ተፈጥሮን ገንዘብ ሊያደርግ አይቻለውም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ያለው ለዚህ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 17። መድኃኒታችንም ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በማለት ግልጽ በሆነ ሁኔታ ያለ ጥምቀት ድህነት የሌለ መሆኑን ተናግሯል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ያላመነ ያልተጠመቀ ይፈረድበታል በማለት ፋንታ ያላመነ ይፈረድበታል ያለው ያላመነ ሰው ለመጠመቅ የሚፈልግበት ምክንያት ስለሌለ ነው። ምክንያቱም አንድ ሰው የሚጠመቀው የጥምቀትን ጥቅም ሲረዳና ሲያምን ነው። ኢትዮጵያዊ ጃንደረባ ሐዋርያው ፊልጶስ ያስተማረውን ስላመነ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ፊልጶስም በፍጹም ልብህ ልታምን ይገባሃል አለው። እርሱም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በማለት እምነቱን መስክሮ ተጠመቀ። የሐዋርያት ሥራ ምዕራፍ 8 ቁጥር 35 እስከ 38። የማያምን ሰው መጠመቅ አይፈልግም፣ ሊጠመቅም አይገባውም፣ ቢጠመቅም አይጠቅመውም። ይህ እምነት ወሳኝ ስለሆነ ሕፃናት ሲጠመቁ የክርስትና እናት ወይንም አባት ስለ እነርሱ ጸሎተ ሃይማኖትን እንዲደግሙላቸውና ሲያድጉም ሃይማኖታቸውን እንዲያስተምሯቸው በእግዚአብሔር ፊት አደራ ይቀበላል፣ ቃል ይገባል። ይህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው ቃለ ወንጌል የሕፃናትን ጥምቀት የሚከለክል አይደለም። ይልቁንም ጥምቀት ለእነርሱም አስፈላጊ መሆኑን የሚያሳይ ነው። ምክንያቱም ጥምቀት ለመዳን አስፈላጊ እንደመሆኑ መጠን ሕፃናትም ሊጠመቁ ግድ ይላልና። በመሰረቱ ይህ የተነገረው በተለያየ ምክንያት ሳይጠመቁ ላደረጉና እምነታቸውን በራሳቸው መመስከር ከሚችሉበት ዕድሜ ላይ ለደረሱ ሰዎች ነው እንጂ ሕፃናትን በተመለከተ የተነገረ አይደለም። ለምሳሌ ቅዱስ ጳውሎስ ሊሰራ የማይወድ አይብላ ያለው መስራት እየቻሉ በስንፍና ምክንያት መስራት የማይወዱትን እንጂ በዕድሜ ሕፃናት የሆኑትንና በተለያዩ ምክንያቶች መስራት የማይችሉትን የሚመለከት አለመሆኑ ግልጽ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ያውም ሊሰራ የማይወድ አይብላ አለ እንጂ የማይሰራ አይብላ አላለም።
ሳይጠመቅ ቆይቶ ማመን በሚችልበት ዕድሜ የደረሰ ሰው ግን ከመጠመቁ በፊት የክርስትናን ትምህርት በሚገባ ሊማርና ሊያምን ይገባል። ሕፃናት ግን በኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ መሠረት ወንዶች በተወለዱ በ40 ሴቶች ደግሞ በ80 ቀናቸው ይጠመቃሉ። ትምህርቱን ደግሞ እያደጉ በሂደት ይማራሉ። ይህ የሕፃናት ጥምቀትም ከጥንት ከሐዋርያት ዘመን ጀምሮ ሲሰራበት የነበረ መጽሐፍ ቅዱሳዊና ትውፊታዊ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 33፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 15። ጥምቀት ለድኅነት ወሳኝ መሆኑን ቅዱስ ጴጥሮስም ሲገልጽ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ ይህም የሰውነትን ዕድፍ ማስወገድ አይደለም አለ። አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 21። ይሄው ሐዋርያ በበዓለ ሐምሳ ያመኑት 3000 ሰዎች ምን እናድርግ ባሉ ጊዜ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ያላቸው በጥምቀት ስርየት ኃጢአትና ድኅነት የሚገኝ በመሆኑ ነው። በሁለተኛው ዓለም አቀፋዊ የቤተ ክርስቲያን ጉባኤ በ381 ዓመተ ምህረት በቁስጥንጥንያ የተሰበሰቡት ቅዱሳን አባቶችም በጸሎተ ሃይማኖት ላይ ወነአምን በአቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያሉት ለዚህ ነው። ከላይ እንደተገለጸው ሕፃናትም እንዲጠመቁ የሚደረገው ጥምቀት ለድኅነት ወሳኝ ስለሆነ ነው። ቅዱስ ጳውሎስም ለአዲስ ልደት በሚሆነው መታጠብና ወይም በጥምቀት በመንፈስ ቅዱስ መታደስ አዳነን በማለት ጥምቀት የመዳን ምስጢር መሆኑን ጽፎልናል። ቲቶ ምዕራፍ 3 ቁጥር 5። እንዲሁም በጥምቀት ዳግም ልደትንና በዚህም የእግዚአብሔር የጸጋ ልጅነትን እናገኛለን። ይህም ጌታችን ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም በማለት በማያሻማ ሁኔታ በመለኮታዊ ቃሉ ተናግሯል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5። በዚህ ልጅነትም ወራሾች እንሆናለን። ሮሜ ምዕራፍ 8 ከቁጥር 16 እስከ 17። ሚስጥረ ሜሮን ለተጠመቁ ሰዎች ከጥምቀት ቀጥሎ ወዲያውኑ የሚፈጸም ሚስጥር ነው። ይህም በቅዱስ ቅባት መቀባትን የሚያመለክት ሚስጥር ሲሆን በዚህም ተጠማቂው በመንፈስ ቅዱስ መታተምንና ሀብታተ መንፈስ ቅዱስን ያገኛል። ሜሮን ለእግዚአብሔር መታተምን ያስገኛል። በዚህ ሚስጥር መፈጸም ተጠማቂው አባቱን እግዚአብሔርንና ፈቃዱን የሚያውቅበትንና ፍቅሩ በውስጡ የሚሳልበትን ጸጋ ያገኛል። ሐዋርያው ቅዱስ ዮሐንስ ስለዚህም ሚስጥርና አገልግሎቱ ሲናገር እንዲህ ይላል። እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20። በአጠቃላይ ይህ ምስጢር እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን እንደተባለ እያንዳንዱ ይሰራበትና ፈጣሪውን ያገለግልበት ዘንድ እንደየአቅሙ የሚችለውንና የሚጠቅመውን ልዩ ልዩ የጸጋ ስጦታ የሚያገኝበት ምስጢር ነው። ኤፌሶን ምዕራፍ 4 ቁጥር 7፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7። ቅዱስ ጳውሎስም ስለዚህ ምስጢር ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ አለ። ኤፌሶን ምዕራፍ 4 ቁጥር 4። ምስጢረ ቁርባን ሰው መጀመሪያ ከፈጣሪው ጋር የተጣላው አትብላ የተባለውን በመብላቱ ስለሆነ ጥንት በመብል ምክንያት የሞተውን ሰው ድህነቱ ፍጹም ይሆን ዘንድ ደግሞ ዳግመኛ በመብል እንዲድን አደረገው። አትብላ የሚለውን ብላ በሚለወጥለት እንዲበላ የተሰጠውም እጅግ በጣም የከበረውንና ስለ ገናናነቱ የሰው አንደበት ሊገልጸው የማይችለውን የክርስቶስ ቅዱስ ሥጋና ክቡር ደም ነው። ለቸርነቱ ወሰን የሌለው እግዚአብሔር እንዲህ አደረገልን። ስሙ ለዘላለም የተመሰገነ ይሁን፣ አሜን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ቤዛ ይሆን ዘንድ የተወደደ መሥዋዕት አድርጎ ያቀረበው ራሱን ነው። በምሴተ ሐሙስ ፍስሐ ኦሪቱን ከበሉ በኋላ በዚያው በአንድ ጠረጴዛ ላይ የኦሪቱን መሥዋዕት በአዲስ ለወጠው። ለደቀ መዛሙርቱም እንዲህ አላቸው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣
ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎችም ኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28። ስለሆነም ቅዱስ ሥጋውንና ክቡር ደሙን የሰጠን ለሁላችንም የኃጢአት ይቅርታ ነው። የኃጢአት ስርየት ለማግኘት መከፈል የሚኖርበት ዕዳ አለ። ሰው ላጠፋው ጥፋት ራሱ መክፈል ያልቻለውን የኃጢአት ዕዳ ጌታችን በተዋህደው ሥጋ ራሱ ዕዳችንን በመክፈል ነፃ ወጣን፣ ስርየትን ሰጠን። ይህን ስርየት ለማግኘት ስለኛ ኃጢአት የተሰዋውን መሥዋዕት መብላትና መጠጣት ይገባል። ወንጌላዊው ቅዱስ ዮሐንስ ወደሙ ለኢየሱስ ክርስቶስ ያንጻሐነ እምኩሉ ኃጣዊነ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ያለው ለዚህ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 7። ጊዜያዊና ሥጋዊ ምግብን ፈልገው ሲከተሉት ለነበሩት አይሁድ መድኃኔ ዓለም ኢየሱስ ክርስቶስ ስለ ድካማቸው እንዲሁም ምሳሌነቱን ያስረዳቸው ዘንድ ኅብስት አበርክቶ ካበላቸው በኋላ እነርሱ ግን ሰማያዊ ነገርን የማይፈልጉና ሳይሰሩ እንዲሁ በተአምር የሚገኝ ኅብስትን እየተመገቡ መኖር የሚፈልጉ ሆነው ስለተገኙ እንዲህ አላቸው፣ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 26 እስከ 27፣ ምዕራፍ 35 ከቁጥር 49 እስከ 51። አይሁድ ይህንን ትምህርት ሲሰሙ በማመን ፈንታ እንግዲህ ይህንን ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይቻላል በሚል ሥጋዊ አስተሳሰብ እርስ በርሳቸው ተከራከሩ። ጌታችንም ይህንን ታላቅና ረቂቅ ምስጢር በተመለከተ ትምህርቱን በመቀጠል እንዲህ አለ፣ እውነት እውነት እላችኋለሁ የወልድ እጓለ ሕመያው የክርስቶስን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 58። ኢየሱስ ክርስቶስ የራሱን ሥጋና ደም መብልና መጠጥ አድርጎ ለዓለሙ ለሰው ሁሉ ሰጥቷል። ከዚህ የበለጠ ፍቅርና የፍቅር መገለጫ የት ይገኛል? ምንስ አለ? ሰው ሰውን ቢወደውና ደግ ቢሆን ከራሱ ውጪ ያለ ነገርን ያደርግለታል እንጂ ራሱን መብልና መጠጥ አድርጎ ይሰጠዋልን? ጌታችን በግልጽና በአጽንዖት ደጋግሞ እንዳስተማረው የእርሱ ቅዱስ ሥጋና ክቡር ደም የዘላለም ሕይወትን የምናገኝበትና ከእርሱ ጋር ተዋህደን የምንኖርበት የሕይወት ምግብ ነው። እንዲሁም ሥጋውን ስንበላና ደሙን ስንጠጣ በመስቀል ላይ ስለ እኛ የተሰቀለውን መከራ፣ ሕማሙንና ሞቱን፣ ትንሣኤውንና ዕርገቱን፣ በአጠቃላይ ለእኛ ሲል ያደረገውን ቸርነትና የደረሰበትን መከራ ሁሉ እናስታውሳለን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26። ስለዚህ ይህን በቸርነቱ የሰጠንን አማናዊ የሕይወት ምግብ እየተዘጋጀን መመገብ ይገባናል። አስቀድሞ አትብሉ ተብለን ሳለ በልተን ሞትን፣ አሁን ደግሞ ብሉ ስንባል አንበላም ብለን ብንሞት ሁልጊዜ የተባለውን ትቶ ያልተባለውን ማድረግና አመፀኝነት ይሆንብናል። ይህንንም አንድ ጊዜ ብቻ ሳይሆን ንስሐ እየገባን ስለ ኃጢአታችን ዕለት ዕለት የሚሰዋውን የክርስቶስን ቅዱስ ሥጋና ክቡር ደም መቀበል ይገባል። ምሳሌው የነበረውን መና እስራኤላውያን በምድረ በዳ ሳሉ 40 ዓመት ሙሉ ሕፃናትም አዋቂዎችም ሴቶችም ወንዶችም ሁሉም በየዕለቱ ሲመገቡ እንደኖሩ ሁሉ አማናዊ የሆነውን የክርስቶስ ቅዱስ ሥጋና ክቡር ደምም የዕድሜና ሌላ ልዩነት ሳይኖር ሁሉም አንድ ጊዜ ወይም ለተወሰነ ጊዜ ብቻ ሳይሆን
በዚህ ዓለም ሕይወት እስካለ ድረስ መቀበል ይገባል። ኃጢአትን ለማሸነፍ ኃይልን መንገድ በሆነ በዚህ ዓለም ውጣ ውረድ ደክመን እንዳንዝል ጽናትን የምናገኘው በዚሁ ነውና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3። እነዚህን ምስጢራት ማለትም ምስጢረ ጥምቀትን፣ ምስጢረ ሜሮንንና ምስጢረ ቁርባንን ያልፈጸመ ድህነት የለውም። ከዚህ በኋላ ባለው ሕይወት ለሚገጥመው ውጣ ውረዶች ደግሞ ምስጢረ ንስሐ አስፈላጊ ነው። ጥምቀትና ሜሮን የማይደገሙ ሲሆን ምስጢረ ቁርባን ግን ሁል ጊዜ ሊፈጸም የሚገባው ነው። ከዚህ በኋላ ባለው ሕይወት የሚገጥመው ውጣ ውረዶች ደግሞ በምስጢረ ንስሐ አማካኝነት የሚፈጸሙ ይሆናሉ። 6. ሕጉን መጠበቅ፣ ትእዛዙን መፈጸም፣ ምግባር ትሩፋት መስራት። አንድ ወጣት ባለጸጋ ወደ ጌታችን ቀርቦ የዘላለምን ሕይወት እንዳገኝ ምን ላድርግ ብሎ ሲጠይቀው ጌታችን ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ አለው። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ 18። ወደ እግዚአብሔር መንግሥት ለመግባት ማመን ብቻ ሳይሆን የእግዚአብሔርን ፈቃድ በተግባር መፈጸም እንደሚያስፈልግም ሲናገር በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም አለ። ማቴዎስ ወንጌል ምዕራፍ 7 ቁጥር 21። አንዳንድ ሰዎች ከመጽሐፍ ቅዱስ የተወሰኑ ነገሮችን ብቻ ነጥለው በመጠቃቀስ እነርሱ ሊሆን በሚፈልጉት አቅጣጫ በመተርጎምና ሥጋና ደም ያቀበላቸውን በመናገር የሰው ልጅ ለመዳኑ ምንም አይነት ድርሻ የለውም፣ ምንም ነገር አይጠበቅበትም የሚል ሐሳብ ያቀርባሉ። ነገር ግን ይህ ሐሳብ ፈጽሞ የተሳሳተ ነው። እነዚህ በጸጋው ድነናል እያሉ የሰው ልጅ ለመዳኑ ምንም እንደማይጠበቅበት በማስመሰል ሰዎች የእግዚአብሔርን ጸጋ እንዳያገኙ የሚያከላክሉና ወደ ሞት የሚመሩ የጥፋት መንገድ ሰባኪዎች ናቸው። ሐዋርያው ቅዱስ ጳውሎስ ክርስቶስ በተቀበለው መከራና ባደረገው የማዳን ሥራ ድነናልና ከእኛ የሚጠበቅ ምንም ነገር የለም፣ ምግባረ ትሩፋት መስራት አያስፈልገንም የሚል የተሳሳተ አመለካከት ለነበራቸውና ለሚኖራቸው ሰዎች ሲጽፍ፣ ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ በማለት በጸጋው ስለ ዳንን ምግባር አያስፈልግም ማለትና በኃጢአት መኖር ክርስቶስን የኃጢአት አገልጋይ ማድረግ መሆኑን ገልጿል። ገላትያ ምዕራፍ 2 ቁጥር 17። ለመዳን ከእምነትና ምስጢራትን ከመፈጸም ጋር ኃጢአትን መቃወምና ደምን እስከ ማፍሰስ ድረስ መጋደል አስፈላጊ ነው። ዕብራውያን ምዕራፍ 12 ቁጥር 4። ለዚህ ነው በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የተባለው። ፊልጶስ ምዕራፍ 2 ቁጥር 12። የክርስትና ጥሪ ለማመን ብቻ ሳይሆን መስቀሉን ለመሸከምና መከራ ለመቀበልም ነው። ፊልጶስ ምዕራፍ 1 ቁጥር 29። ጌታችን መከራ የተቀበለው እኛም የእርሱን አርያ እንድንከተል ነውና የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እንዳለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21። መልካም ምግባር ካልተጨመረበት ከኃጢአት መለየትና መራቅ ብቻም አይበቃም። ከክፉ ሽሽ ካለ በኋላ መልካምንም አድርግ ለዘላለም ትኖራለህ ይላልና መዝሙር 36:27። ጌታችን ስለ ፍርድ ቀን ሁኔታ ሲናገር በቀኙ የሚቆሙትን ዘላለማዊ መንግሥቱን ሲያወርሳቸው ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ብመጣ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና በማለት መልካም ሥራዎችን መስክሮ ነው። በግራው የሚቆሙትን ደግሞ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ጋር እንሂድ የሚላቸው ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሁኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና ብሎ ከወቀሳቸው በኋላ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 እስከ 36። በዚህ ዓለም ሕይወት ሳሉ ያደረጉት ድርጊት በቀኙ ወይንም በግራው ለመቆምና ወደ ዘላለማዊ ሕይወት ወይንም ወደ ዘላለማዊ ቅጣት የሚሄድበትን መዳረሻውን መወሰን ማለት ነው። መጽሐፍ ቅዱስ ስለ መዳን መልካም ሥራ አስፈላጊ መሆኑን እንዲህ በግልጽ እየተናገረ ከዚህ በተቃራኒ የሚያስተምሩ መናፍቃንን የሚሰማና በእነርሱ የሚሳሳት ሰው
ለስህተቱ ምንም ምክንያት የለውም። በአጠቃላይ ከክርስቲያናዊ ምግባር ርቀው በንስሐ መመለስን እምቢ ብለው በኃጢአት ጸንተው የሚኖሩ ሰዎች ከእግዚአብሔር መንግሥት ውጪ እንደሚሆኑ ሐዋርያው ለቆሮንቶስ ክርስቲያኖች በጻፈው መልእክት እንዲህ ሲል አብራርቷል። ወይስ ዓመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይንም ጣዖትን የሚያመልኩ ወይንም አመንዝሮች ወይንም ቃልቻዎች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይንም ገንዘብ የሚመኙ ወይንም የሚሰክሩ ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱትም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እስከ 10። ለመዳን ሃይማኖትና ምግባር የማይነጣጠሉ መሆናቸውን ሐዋርያው ቅዱስ ያዕቆብ በመልእክቱ በግልጽ ጽፏል። ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? እምነት ከሥራ ተለይቶ የሞተ መሆንን ልታውቅ ተወዳለህና። አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፉም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ያዕቆብ ምዕራፍ 2 ቁጥር 14 እስከ 26። የእግዚአብሔርን የማዳን ሥራ የሚያምን ሰው ሕይወቱ ከሚያምነው ጋር የሚስማማና እምነቱም በተግባር የሚመሰክር ሊሆን ይገባዋል። አንደኛ ዮሐንስ ምዕራፍ 2 ቁጥር 6። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክቡር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካምንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝቡ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ቲቶ ምዕራፍ 2 ከቁጥር 11 እስከ 14። መንፈሳዊ ተጋድሎ ራስን ለመግዛትና በፈቃደ እግዚአብሔር ለመኖር የሚደረግ ጥረትና ውጣ ውረድ በመሆኑ በክርስቲያኖች ሕይወት ውስጥ ከፍተኛውን ቦታ ይዞ ይገኛል። ሐዋርያው ቅዱስ ጳውሎስ የዲያብሎስ ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና እንዳለ እንደ አእምሮአቸው ስፋትና እንደ እምነታቸው ጥልቀት በየአቅማቸው በመልካም ምግባር ተሰማርተው የመልካም ነገር ጠላት ከሆነው ከዲያብሎስ ጋር እየታገሉ በተጋድሎ ይኖራሉ። ኤፌሶን ምዕራፍ 6 ቁጥር 10 እስከ 12። ምናልባት መንፈሳዊ ተጋድሎ መጋደል የተሳናቸውና በስመ ክርስቲያን ቢባሉም በተግባር ግን የአሕዛብ አይነት ሕይወት መኖር የሚሹ ወገኖች ራሳቸውን በማታለያ መጋረጃ ሸፍነው ድህነት በጸጋ እንጂ በተጋድሎ አይደለም በማለት ሰንፈው ለማስነፍ መንፈሳዊ ተጋድሎን የሚነቅፉ አሉ። ነገር ግን ይሄ የዲያብሎስ ግብረ አበርነት የሞት መሪነት ነው እንጂ ማንንም የሚጠቅም አይደለም። ምንም እንኳን አቅማችን እየደከመ ሰማያዊነታችንን እየዘነጋን ምድራዊነታችን እየባሰብን ብንቸገርም የእያንዳንዳችንን ጥረትና ፍላጎት ደህና አድርጎ የሚያውቅ እርሱ የቸርነትና የምሕረት እጆቹ እንዲዘረጋልንና ብርታትንና ድል መንሳት እንዲሰጠን መማጸኑ ከሁሉም የተሻለ ነው። መዳን እንዲሁ በማመን ብቻ የሚገኝ ቢሆንማ ኖሮ ሐዋርያው ወደ እግዚአብሔር መንግሥት በብዙ ድካምና መከራ እንገባ ዘንድ አለን ለምን ይል ነበር? የሐዋርያት ሥራ ምዕራፍ 14 ቁጥር 22። ወደ ሕይወት የሚወስደውን መንገድ ቀጭን ደጁንም ጠባብ ያሰኘው በክርስትና ሕይወት ውስጥ ጽኑ መንፈሳዊ ተጋድሎ በማስፈለጉ አይደለምን? የማቴዎስ ወንጌል ምዕራፍ 7 ቁጥር 13 እስከ 14። በመሆኑም የሰው ልጅ ይድን ዘንድ ሥጋውን የሚጎስምባቸውና ራሱን ለፈቃደ እግዚአብሔር የሚያስገዛባቸው መንፈሳዊ ተጋድሎዎች ጾም፣ ጸሎት፣ ስግደት፣ አቂበ ሕዋሳት፣ ምጽዋት፣ ትዕግሥት፣ ትሕትና ያስፈልጉታል። እግዚአብሔር ዓለምን ሁሉ አድኗል ማለት የድህነት መንገዱ ተከፍቷል፣ የመዳን ጸጋን ለሚሹ ተዘጋጅቷል፣ ሞት ተሸንፏል፣
ሕይወት ተመልሷል ማለት ነው። በዚህ ነገር እሺ ብሎ ለመጠቀም አለዚያም እምቢ ብሎ ለመጎዳት ለእያንዳንዱ ሰው ነፃ ፍቃድ ተሰጥቶታል። እግዚአብሔር ሰውን ወደ ዘላለማዊ ሕይወት ይገባ ዘንድ በፍቅሩ ይጠራዋል፣ ይመራዋል። የተለያየ የቸርነት ሥራውን ይሠራለታል እንጂ ሰውየው ሳይፈልግ በግድ ጎትቶ አያድነውም። ይህም ብትወዱኝ ትእዛዜን ጠብቁ ባለው ቅዱስ ቃሉ ግልጽ ሆኖ ይታያል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15። ማንም ሰው አምኖና ትእዛዙን ጠብቆ የመጠቀም አለዚያም ደግሞ ባለማመንና ትእዛዙን ባለመጠበቅ ሊጎዳ ነፃ ፍቃድና ሙሉ መብት አለው። ጌታችን አልዓዛርን ከመቃብር ሲያስነሳ የመቃብሩን ድንጋይ ሰዎች እንዲያነሱ ሲያደርግ እርሱ ደግሞ ከሞተ 4 ቀን የሆነውን ጠርቶ አስነሳው። ይህን ማድረጉ ሰው ትንሽም ብትሆን የራሱ የሆነች ድርሻ እንዳለችው ለማሳየት ነው። ዮሐንስ ወንጌል ምዕራፍ 11 ከቁጥር 39 እስከ 44። እንዲሁም እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት በላለሁ፣ እርሱም ከኔ ጋር ይበላል በማለት ግልጽ በሆነ ሁኔታ በደጅ ቆሞ ወደ ውስጣችን ሊገባና ድህነትን ሊሰጠን ዝግጁ የሆነውንና ለዚህም እየጠራን ያለውን የጌታችንን ድምፁን መስማትና የልቦናችንን በር መክፈት ከእያንዳንዳችን የሚጠበቅ ኃላፊነትና ተግባር መሆኑን ነግሮናል። ራእይ ምዕራፍ 3 ቁጥር 20። ለዚህም ቢሆን ማለትም ልቦናችንን ለመክፈትና ጥሪውን ለመስማትም ቢሆን የእርሱ የአምላካችን እርዳታና ቸርነት የሚያስፈልግ መሆኑ ግልጽ ቢሆንም የእኛ ፈቃደኝነትም ሊተካ የማይችል ሚና አለው። ድህነት ወደውና ፈቅደው ለሚፈልጉት የሚሰጥ ልዩ አምላካዊ ጸጋ እንጂ በግድ ወይም ያለ ፍላጎት የሚጫን ዕዳ አይደለምና የእያንዳንዱ ሰው ድህነት በራሱ ላይ የተመሠረተ ስለመሆኑ ምንም እንኳ ሰውን የሚያጸድቀው የእግዚአብሔር ቸርነት እንጂ የእርሱ ሥራ በራሱ ባይሆንም በእግዚአብሔር ቸርነት ለመጠቀምም ቢሆን ከሰው የሚጠበቅ ነገር መኖሩን አይተናል። ኃጥአን የሚፈረድባቸው የእግዚአብሔርን ጸጋ ለመቀበል የሚያስችላቸውን የጸጋውን ማግኛ ምስጢራት ባለመቀበላቸው፣ በቸርነቱ ለመጠቀም የሚያስችል ሥራ ባለመሥራታቸውና በአመፅ በመኖራቸው ነው እንጂ እግዚአብሔር በእነርሱ ላይ ስለሚጨክን አይደለም። አንድ ሰው ለዘላለም ሕይወት የሚበቃውም ሆነ የሚፈረድበት በራሱ ምርጫና ሥራ እንጂ በትውልድ ሐረግ ወይንም በሌላ ሰው ሥራ አይደለም። ሕዝቅኤል ምዕራፍ 18 ቁጥር 20። ይህን በግልጽ ሲናገር ነቢዩ ዳዊት አንተ ለእያንዳንዱ እንደ ሥራው ዋጋውን ትከፍለዋለህ ይላል። መዝሙር 61:12። መድኃኒታችንም መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 29። እንዲሁም የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል በማለት እያንዳንዱ ሰው በፍርድ ቀን ተነስቶ የሥራውን ዋጋ እንደሚቀበል ተናገረ። ማቴዎስ ወንጌል ምዕራፍ 16 ቁጥር 27። ቅዱስ ጳውሎስም ለሮሜ ክርስቲያኖች ይህንኑ ጉዳይ ሰፋ አድርጎ ጻፈ እንዲህ ሲል እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። ሮሜ ምዕራፍ 2 ቁጥር 6 እስከ 9። እንዲሁም ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለንና እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል። ሮሜ ምዕራፍ 14 ቁጥር 10 ቁጥር 12። ከልባሞቹ ጋር የነበሩት 5ቱ ሰነፎች ደናግል ሙሽራውን ለመቀበል የያዙት መብራት የማይበቃቸው መሆኑን በተረዱ ጊዜ ከልባሞቹ ደናግል ዘይት ስጡን ብለው ለመኑ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። የማቴዎስ ወንጌል ምዕራፍ 25 ቁጥር 8 እስከ 9። ሰነፎቹ ከልባሞቹ ዘይት ቢለምኑም ማግኘት ግን አልቻሉም። ይልቁንም ሄደው እንዲገዙ ነገሯቸው። ይህ የሚያስረዳው ማንም ሰው ቢሆን የራሱ መብራትና ዘይት፣ ምግባርና ሃይማኖት
ሙሽራውን ክርስቶስን ለመቀበል የማያበቃ ከሆነ የሌላ የማንም ጽድቅ ሊረዳው እንደማይችል ነው። እያንዳንዱ ሰው ተጠያቂ የሚሆነው ለራሱና በራሱ ሥራ ብቻ እንጂ በሌላው ሥራ አይጠየቅም። በሌላው ሥራም አይጸድቅም፣ አይኮነንም። መንፈሳዊ በረከት የሚወረሰውና የሚሰጠው በሥጋዊ ትውልድ ቅርበት ሳይሆን በመንፈሳዊ ሕይወት መሠረት ነው። ከነዓን ምንም እንኳን የታላቁ ጻድቅ የኖህ የልጅ ልጅ ቢሆንም ኖህን በማሳዘኑ ከመረገም አላመለጠም። ኤሳው የታላቁ አባት የይስሐቅ የበኩር ልጅ ቢሆንም በኩርናውን ስላቃለለና ስለሸጠ ለአባቱ በረከትና ምርቃት አልታደለም። ሊቀ ነቢያት ሙሴ ጌርሳምና አልዓዛር የተባሉ 2 ልጆች ነበሩት። ነገር ግን እስራኤላውያንን መርቶ ምድረ ርስትን የማውረሱን ኃላፊነት የሰጠው ለልጆቹ ሳይሆን ከእርሱ ሳይለይ ከልጅነቱ ጀምሮ እየታዘዘውና እያገለገለው ለኖረው በሥጋ ሳይሆን በመንፈስ ልጁ ለሆነው ለነዌ ልጅ ለኢያሱ ነው። ዘጸአት ምዕራፍ 33 ቁጥር 11። የሊቀ ካህናት የአሮን ልጆች ናዳብና አብዮድ ለክህነት የተመረጡ የነበረ ቢሆንም እግዚአብሔር ያላዘዘውን ሌላ እሳት ባቀረቡ ጊዜ እሳት ወጥቶ እንዳይበላቸው ያዳናቸው ነገር አልነበረም። ዘሌዋውያን ምዕራፍ 10 ቁጥር 1 እስከ 2። ሕዝበ አይሁድም የአበውን ቃል ኪዳን ሕግና ሥርዓት መሰጠታቸው የበኩር ልጆቼ መባላቸው ሕጉን ባፈረሱ ጊዜ ከቅጣትና ከመከራ አላዳናቸውም። ይሁዳ ከ12ቱ ሐዋርያት ገብቶ መቆጠሩ፣ ሙት ለማንሳት ድዊ ለመፈወስ ሥልጣንን መቀበሉ ክርስቶስን በካደ ጊዜ ምንም አልጠቀመውም። በሌላ አንጻር ደግሞ ሩት በትውልዷ ከአሕዛብ ወገን ብትሆንም አገሯንና ሕዝቧን ወገኗንና ቤተሰቦቿን ሁሉ ትታ የእስራኤልን አምላክ እግዚአብሔርን በፈለገች ጊዜ ትውልዷ ከአሕዛብ መሆኑ ከክርስቶስ የዘር ሐረግ ገብታ ለመቆጠር አልከለከላትም። ራኬብ አገሯና ሕዝቧ በኃጢአታቸው ሲጠፉ፣ እርሷ ግን ለድህነት ምክንያት የሚሆን ሥራ ስለሰራች ከሕዝቧ ተለይታ ዳነች። መዳን ብቻ ሳይሆን ከክርስቶስ የዘር ሐረግ ገብታ ለመቆጠር ቻለች። የማቴዎስ ወንጌል ምዕራፍ 1 ቁጥር 5። ከነዓናዊቷ ሴት ምንም እንኳን እርሱ ባወቀ እምነቷና ትሕትናዋ እንዲሁም ጥበቧ እንዲገለጽ ስለፈለገ እየጮኸች ስትለምነው ዝም ቢላትና የልጆችን እንጀራ ለውሾች መስጠት አይገባም ቢላትም እርሷ ግን በጽኑ ሃይማኖት ከልብ በሆነ ትሕትናና በሚያስደንቅ ጥበብ ጸንታ በመፈለጓ ልጆች የተባሉ እስራኤላውያን በስንፍናቸው ያላገኙትን ደገኛውን ተአምራት አግኝታ ሄዳለች። ማቴዎስ ወንጌል ምዕራፍ 15 ከቁጥር 22 እስከ 28። ሰነፎች እስራኤላውያን ግን ለውሾች የሚጣለውን ፍርፋሪ እንኳን ሳያገኙ ቀርተዋል። ከአሕዛብ ወገን የነበረውን ጢሞቴዎስን ቅዱስ ጳውሎስን ከመከተልና የተወደደ ልጁ ከመሆን የአባቱ ግሪካዊነት ምን አስቀረበት? የሐዋርያት ሥራ ምዕራፍ 16 ቁጥር 1። ከአሕዛብ ወገን በኢየሱስ ክርስቶስ ያመኑትን ከአብርሃም ከይስሐቅና ከያዕቆብ የዘር ሐረግ አለመሆናቸው ምን ጎዳቸው? ስለሆነም እያንዳንዱ በአባቱ ወይንም በዘር ሐረጉ ባሉ ጻድቃን ወይንም በሌላው ሥራ የሚጸድቅ ወይንም በዘር ሐረጉ ባሉ ክፉ ሰዎች ሥራ የሚጎዳና የሚኮነን ሳይሆን በራሱ ሥራ ብቻ ለበረከትም ሆነ ለመርገም ለሞትም ሆነ ለሕይወት ይሆናል። ይህን በተመለከተ ቤተ ክርስቲያንን በትምህርቱ እስከ ዛሬ ድረስ የሚያበራው ታላቁ ሊቁ ቅዱስ ዮሐንስ አፈወርቅ በማቴዎስ ወንጌል ትርጓሜው ላይ እንዲህ ይላል። በቅዱስ መጽሐፍ የጌታችን ወንድሞች የተባሉት ከእርሱ ጋር አንድ ላይ ያደጉና ዝምድና ያላቸው ቢሆንም እንኳን ራሳቸው በምግባርና በትሩፋት ከመጋደላቸው በስተቀር በመቀራረባቸውና በተዛምዷቸው ብቻ ምንም ያላገኙና ያልተጠቀሙ ከሆነ እኛ ጻድቃን ዘመዶችና ወገኖችን ብንጠራና በእነርሱ በመመካት እነርሱ አሉን ብንል ምን ጥቅም እናገኛለን? ነቢዩ ወንድም ወንድሙን አያድንም ሰውም አያድንም በማለት ማንም ማንንም ሊያድን እንደማይችል ተናግሯል። መዝሙር 48 ቁጥር 7። የራሱ ሕይወት በግዴለሽነትና በከፋ ኃጢአት የተበላሸ ከሆነ ሌላ ጻድቅ ቢጸልይለት እንኳ እግዚአብሔር አይሰማውም። ሳሙኤልን ለሳኦል አታልቅስለት እንዳለው ኤርምያስንም አንተም ስለዚህ ሕዝብ አትጸልይ፣ ከመከራቸው የተነሳ ወደ እኔ በጮኹ ጊዜ አልሰማቸውምና
ስለ እነርሱም ጩኸትና ልመና አታድርግ እንዳለው ኤርምያስ ምዕራፍ 11 ቁጥር 14። እስራኤላውያን ኃጢአታቸው በበዛ ጊዜ እግዚአብሔር ኤርምያስን እንዲህ አለው፣ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አያዘነብልም፣ ከፊቴ ጣላቸው ይውጡ። ኤርምያስ ምዕራፍ 15 ቁጥር 1። በኃጢአት ላይ ድኑ ለታመሙ ሰዎች አብርሃም ቢለምንላቸውም እግዚአብሔር መንገዱን ይሄዳል። ለእህቱ የሚለምን ቢኖር የማይገባ ሕይወት ካላት ለሙሴ እንዳለው አባቷ ምራቁን በፊቱ ቢተፋባት እንኳ 7 ቀን ታርፍ ዘንድ ይገባት ነበር ይላል ዘኍልቍ ምዕራፍ 12 ቁጥር 14። ስለዚህ እኛ በባዶ ሕይወት ሆነን የድኅነታችንን ተስፋ በሌሎች ላይ አንጣል። የቅዱሳን ምልጃና ጸሎት ታላቅ ኃይልና ጥቅም አለው። ሆኖም ግን እኛ ንስሐ ከገባንና ከተስተካከልን ብቻ ነው። እግዚአብሔር በአንዱ ጸሎትና ምልጃ እንዲሁም በአባቶች ቃል ኪዳን ለሌላው ምሕረት የሚያደርግ መሆኑ የታወቀ ሲሆን ይህም ከላይ በምዕራፍ 2 ተገልጿል። ያ እንደተጠበቀ ሆኖ ይህ የሚሆነው ግን ጸሎት የሚደረግለት ሰው ምሕረት የሚገባው ሆኖ ሲገኝ ብቻ ነው። ምሕረት የሚገባውንና የማይገባውን የሚያውቀው እርሱ እግዚአብሔር ነው። ራሱ እያዘነና እየተጸጸተ የእግዚአብሔርን ይቅርታ ደጅ የሚጸና በቅዱሳን ጸሎት የሚማጸንና ራሱ ማድረግ ያለበትን በተቻለው መጠን የሚያደርግ ሰው የሌሎች ጸሎት በተለይም የቅዱሳን ምልጃና ቃል ኪዳን በእጅጉ ይረዳዋል። ደገኛው አባት ሊቁ ቅዱስ ዮሐንስ አፈወርቅ እንደገለጸው የራሱ ሃይማኖትና ምግባር የካደውን ሰው ግን ሌላው እርሱን ሊወክለውና ሊጠቅመው አይችልም። በሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ ፍጻሜው ታሪኩ የተገለጸው ባለጸጋ አብርሃምን የተለያየ ልመና ቢለምንም አንዱንም ሊያገኝ ያልቻለው በአብርሃም የማማለድ ጸጋና ክብር ለመጠቀም የሚያስችለው ሕይወት ስላልነበረው ነው። በጥፋቱ ለተጸጸተው ለጌራራ ንጉሥ ለአቤሜሌክ በራሱ በእግዚአብሔር ነቢይ ነውና ስላንተ ይጸልያል ትድናለህም የተባሉለት ታላቅ አባት አብርሃም ለእግዚአብሔር ምሕረት የሚያበቃ ሕይወት ለሌለው ለዚህ ባለጸጋ ግን ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል በማለት ቁርጡን ነገረው እንጂ ምንም ነገር አልለመነለትም። የሉቃስ ወንጌል ምዕራፍ 16 ቁጥር 26።